واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ክርስቲያንም ወገኖቼ ሰላም ብያለሁ። ሁላችሁም ባያላችሁበት ሰላም ሆኑልኝ እያልኩኝ ዛሬ አንድ ትንሽ ጣር መጣን ያለች ሀዲስ አለች ማለት ነው። አንድ ሀዲስ ብትሆንም ግን በውስጡ ብዙ ነገር ይዟል ማለት ነው። እሱ ምንድነው? ሀሜት ትልቅ ወንጀል ነው። በጣም ትልቅ ወንጀል፣ ምላሳችንን የሚያመጣብን ጣጣ ማለት ነው። ከአቡ ሁረይራ ረዲየላሁ አንሁ ተይዞ እንዲህ ብለዋል። ሶሃቦች ሀሜት ምን ማለት እንደሆነ ታውቃላችሁን? ብለው ተጠየቁ። ሶሃቦችም አላህና መልእክተኛው ከማንም ይበልጥ ያውቃሉ አሉ በማለት መለሱ። እሳቸውም ወንድምህን በሚጠላው ነገር ማውሳትህ ነው አሉ። በደንብ አዳምጡ። ወንድምህን በሚጠላው ነገር ማውሳትህ ነው አሉ። የምንናገረው ያኔ በወንድሜ ላይ ያለ ትክክለኛ ከሆነ ያኔ ነገር ትክክለኛ ነገር ከሆነስ ተብለው ተጠየቁ። የምንናገረው ነገር ያኔ በወንድማቸው ላይ ማለት ነው በትክክለኛ ነገር ከሆነስ ብለው ሲጠይቁ ረሱልም እንዲህ ብለው መለሱ። በእርሱም ላይ ያለውን የምትናገር ከሆነ በእርግጥ አምተኸዋል። የምትናገረው በእርሱ ላይ የሌለን ነገር ከሆነ በእርግጥ ስሙን አጥፍተኸዋል። በአራት ነጥብ ተዘግቷል ማለት ነው። አላህ ይጠብቀን ከነሚማ፣ አላህ ይጠብቀን። ሙስሊም ዘግበውታል 2589 ላይ ያገኙታል ማለት ነው። ሌላኛው ሐዲስ ደግሞ ጠር ያለ ሂዳ አንድ ልድገምላችሁ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የወንጀል መዘዙ አንድ ባሪያ በሚሰራበት ወንጀል ርዚቅን ሲሳይን ይከለከላል። አህመድ ዘግበውታል 22386 ይላል። ሌላኛው ደግሞ የዚክር ትሩፋቶች ውስጥ ከምናገኛቸው ከዚክር ትሩፋቶች ውስጥ የምናገኛቸው እናታችን ጁሪያህ ቢንት ሐሪስ ረዲየላሁ አንሃ ተይዞ እንዲህ ትላለች። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ሱብሂን ከሰገዱ በኋላ ማለዳ ላይ ከሷ ዘንድ ወጡ። እሷም መስገጃዋ ላይ ተቀምጣ ዚክር ላይ አለች። ያኔ ዚክር ላይ ነች አሁን እዚያው እንዴት ተቀመጠች። ረፋር ላይ ተመለሱ። ካንቺ ከተለየው ጊዜ አንስቶ እስካሁን በተለየው ሁኔታ ላይ ከመሆነ አልተወገርሽም አሏት። አዎ አለች እሷም። በዚህን ጊዜ እንዲህ አሉ ረሱል ሰለላሁ ዐለይሂ ወሰለም በእርግጥም ካንቺ በኋላ አራት ንግግሮችን 3 ጊዜ ተናግሬያለሁ። ከንጋት ጀምሮ አንቺ ካልሽው ጋር ቢመዘኑ እኔ ያልኳቸው ይመዝናሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ ዚክርን ባፋችን ላይ ያብዛልን። ዚክር በቃ ልባችን ያረጥፈዋልና ማለት ነው። ለአላህ ጥራት ይገባው። ምስጋናን በፍጥሯኑ ቁጥር ልክ ነፍሱ በወደደችው ልክ በዙፋኑ ክብደት ልክ በቃላቱ ብዛት ልክ የሚለው ነው። ሙስሊም ዘግበውታል 2726 ይላል። ውዶቼ ማለት ነው። በዚክር እንበርታ እንጠንክር እላችኋለሁ ማለት ነው። ያኔ አንድ ሰው ወላሂ እንዲህ ዝክር ልብ የሚያረጥብ ነገር የለም ማለት ነው ሀባይብ። እሺ የአይነት ባሪ ካለህ ደግሞ አደጋ ላይ ነህ አሉ ረሱል ሰለላሁ ዐለይሂ ወሰለም። በነፍሱ የሚኩራራ የሚመጻደቅ ወይም ደግሞ በመንገድ ላይ ሲሄድ በኩራት በእብሪት በመወጠር የሚጓዝ የላቀውን አላህ ሲገናኝ በሱ ላይ የተቆጣበት ሆኖ ነው። ያኔ ቆጣበታል አላህ ሱብሓነሁ ወተዓላ ማለት ነው።
እና ውዶቼ ባለን ነገር ያኔ አነስ ማለት አለብን። ያኔ በምንም ነገር መኩራራት መጠበር የለብንም። ጢባርነት አላህ ሱብሃነሁ ወተዓላ ፍጹም አይወደውም። ሙስሊምም ደግሞ ሊኮራ አይገባውም ማለት ነው። እና ውዶቼ እስኪ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ ማለት ነው። واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا